ቅድስት ኪዳነ ምሕረት መታሰቢያን ያደረገውን ስለ ስሜ ለችግረኛ የሚራራውን በስሜ ቤተ ክርስቲያን ያነጸውን መባ የሰጠውን ከሃይማኖት ከፍቅር ጽናት ልጁን በስሜ የጠራውን ሁሉ ማርልኝ፣ ከሞተ ሥጋ ከሞተ ነፍስ አድንልኝ አለችው። ጌታችንም ይህን ሁሉ እንዳደርግልሽ ማልኩ አላት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለቅድስት ኪዳነ ምሕረት መታሰቢያ በዓል በሰላም አደረሳችሁ። ኪዳነ ምሕረት ማለት የምሕረት መሐላ ማለት ነው። ከ33ቱ በዓላተ እግዝእትነ ድንግል ማርያም አንዱ ነው። እመቤታችንም ከጌታችን መቃብር እየሄደች በምትለምንበት ጊዜ አይሁድ ለምቀኝነት አያርፉምና ምን ልታመጣብን ነው በማለት ሊጣሏት ሲመጡ ጌታችንም ከዓይናቸው ሰውሯታል። አይሁድም ጠባቂ ቢያቆሙ እመቤታችን ዕለት ዕለት መሄዷን አላቋረጠችም። እመቤታችንም እንዲህ ብላ ስትጸልይ ልጄ ወዳጄ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተህ ሰው በመሆንህ 9 ወር ከ5 ቀን በቻለች ማጸኔ ከአንተ ጋር ሀገር ለሀገር ስለመሰደዴ መጥተህ ልመናዬን ተሰማኝ ዘንድ እለምንሃለሁ አለች። በዚህ ጊዜ ንውጽውጽታ ሆነ፣ መቃብራት ተሰነጣጠቁ። ጌታችንም እልፍ ከእልፍ መላእክቱ ጋር መጥቶ ሰላም ለኪ ማርያም፣ ምን እንዳደርግልሽ ትለምኝኛለሽ አላት። እርሷም መታሰቢያን ያደረገውን ስለ ስሜ ለችግረኛ የሚራራውን በስሜ ቤተ ክርስቲያን ያነጸውን መባ የሰጠውን ከሃይማኖት ከፍቅር ጽናት የተነሳ ልጁን በስሜ የጠራውን ሁሉ ማርልኝ፣ ከሞተ ሥጋ ከሞተ ነፍስ አድንልኝ አለችው። ጌታችንም ይህን ሁሉ እንዳደርግልሽ ማልኩ አላት። ኪዳን የሚባለው ቃል ከሚለው ጋር እየተቀናጀ በብሉይ ኪዳን ለ280 ጊዜ ያህል ሲጠቀስ በአዲስ ኪዳን ደግሞ ከ33 ጊዜ በላይ ተጠቅሷል። ኪዳን ቃሉ ተካየደ፣ ተማማለ፣ ቃል ተገባባ ከሚለው የግዕዝ ግስ የተገኘ ነው። ምሕረት የሚለው ቃል ደግሞ ማብራሪያ ሳያሻው ምስጢሩ ከነዘይቤው ከግዕዝ የተወረሰ ነው። ስለዚህ ኪዳነ ምሕረት ማለት የምሕረት የይቅርታ ውል፣ ስምምነት፣ መሐላ ማለት ነው። ኪዳን ከተራ ውሎችና ስምምነቶች የበለጠ ጽኑና ቀዋሚ ነው። ከፍ ያለ ክብደትም አለው። ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ ተብሎ በዳዊት መዝሙር እንደተጻፈ እግዚአብሔር ከመረጣቸው ቅዱሳን ሁሉ ጋር ቃል ኪዳን አድርጓል፣ ወደፊትም ያደርጋል። ቃል ኪዳኑም የምሕረት ቃል ኪዳን ነው። በቅዱሳን አበውና በቅዱሳን እማት ወይንም እናቶች ታሪክ ገድልና ድርሳን እንደምናነበው እግዚአብሔር ለቅዱሳን ከመሞታቸው አስቀድሞ ይገለጥላቸዋል፣ የምሕረት ቃል ኪዳንም ይሰጣቸዋል። የእግዚአብሔር የምሕረት ቃል ኪዳን በቅዱሳን ሕይወት ዙሪያ ብቻ የሚያተኩር አይደለም። ለስማቸው፣ ለመስቀላቸው፣ ለልብሳቸው ገድላቸውን ለያዘ መጽሐፍ አልፎ ተርፎም ለረገጡት አፈርና ለተጋደሉበት ቦታ ሁሉ ተርፎላቸዋል። ስለዚህ ልዩ ልዩ ቃል ኪዳን የተገባላቸው ቅዱሳት መካናት ሞልተውናል። ለቅዱሳን ከሞት አስቀድሞ የእግዚአብሔር መገለጥ ወይንም የሚሞቱበትን ጊዜና የአሟሟታቸውን መንገድ ገልጦ መንገር በቅዱሳት መጻሕፍት የተለመደ ነው እንጂ እንግዳ ነገር አይደለም። ጌታ ለቅዱስ ጴጥሮስ እንዴት ባለ አሟሟት እንደሚሞት ነግሮታል። ስለሚሞትበት ጊዜ ተነግሮታል። ከሞቱ አስቀድሜ እገለጥለታለሁ እንዲል እግዚአብሔር ከሞታቸው አስቀድሞ በመገለጥ ለቅዱሳን የምሕረት ቃል ኪዳን የሚሰጣቸው በእነርሱ በጎ ሥራ ከእነርሱ በኋላ ያሉ የሰው ልጆችን ለመጥቀም ፈልጎ ነው። ተጠቃሚዎቹ ራሳቸው ናቸው እንዳይባል ወደ ሞት አፋፍ የተጠጉ ከመሆናቸውን ባሻገር ለቃል ኪዳን የበቁት የሚጠቀሙበት በጎ ሥራ በመስራታቸው ነው። የሰው ልጆች ያለፉ ቅዱሳንን በመዘከር የቃል ኪዳናቸው ተጠቃሚ ሲሆኑ፣ ቅዱሳኑ ግን ከመታሰብ በቀር በሰው በኩል የሚጨምርላቸው የለም። ቅዱሳን የምሕረት ቃል ኪዳን ሲቀበሉ ለወገናቸው መትረፋቸውን እንረዳለን። የምሕረት ቃል ኪዳን ለምን ያስፈልጋል ቢባል
ሕግ መተላለፍ ካለ ሁልጊዜ ተጠያቂነት ወይንም ቅጣት ይኖራል። ይህም በአዳም ይታወቃል። የሰው ልጆች ደግሞ ከተጠያቂነት ነፃ የሚያደርግ አኗኗር ይዞ አይገኙም። በዚህ ምክንያት ቅጣት እንዳያገኛቸው የሚድኑበትን በርካታ መንገዶች እግዚአብሔር አዘጋጀ። ከነዚህም ውስጥ አንዱ የምሕረት ቃል ኪዳን ነው። የምሕረት ቃል ኪዳን ሁሉ በጎ እንድንሰራ የሚያበረታታ ነው። ይህም ዘወትር ከቃል ኪዳኑ ጋር ተያይዘው በሚቀመጡ ግዴታዎች ይታወቃል። ለበጎ ሥራ ምክንያት የማይሆን ባዶ የምሕረት ቃል ኪዳን የለም። ስምህን የጠራውን፣ ዝክርን ያዘከረውን፣ የተራበ ያበላውን፣ የተጠማ ያጠጣውን፣ የታረዘ ያለበሰውን፣ እንግዳ በስምህ ወይንም በስምሽ የተቀበለውን፣ ገድልህን ያነበበውን፣ የሰማውን፣ የተረጎመውን ወዘተ ኃጢአቱን ይቅር እለዋለሁ እምረዋለሁ የሚሉ ቃል ኪዳናት በሙሉ ከባዱን መልካም ሥራ መፈጸም ባይቻለን እንኳ ቀላሉ መስራት እንዳለብን ግዴታ የሚጥሉ ናቸው እንጂ አንዳንዶች እንደሚያስቡት መልካም እንዳንሰራ የሚያሳንፉ አይደሉም። ከዚህ ይልቅ ለበጎ ሥራ የሚያነሳሱና የታዘዙትን መስራት ያልተቻላቸውን ሰዎች ተስፋ ሳይቆርጡ እስከ መጨረሻው ሰዓት የሚድኑበት መንገድ እንዳለ አውቀው የተቻላቸውን እንዲያደርጉ የሚጠቁሙ ናቸው። የእግዚአብሔር ቸርነት ከአእምሮ በላይ ነው። ይህም ሰዎች በእግዚአብሔር ቸርነት ላይ በሚያነሱት ጥያቄ ይታወቃል። ለምሳሌ በየዜና ገድላቸው እንደምናነባው እግዚአብሔር ለብዙ ቅዱሳን እስከ 10፣ 30፣ 55 ወዘተ ትውልድ ድረስ እምርልሃለሁ እያለ የምሕረት ቃል ኪዳን ሰጥቷቸዋል። ይህን በማንበብ እምነት የጎደላቸው አንዳንዶች ይህ እንዴት ይሆናል እያሉ ይጠይቃሉ። ይህ ብቻ በራሱ የፈጣሪ ቸርነት ከሕሊና በላይ መሆኑን አያስረዳምን? ፈጣሪ ስለ ፈራጅነቱና ስለ መሐሪነቱ ሲናገር በሚጠሉኝ እስከ 3ኛና 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ ማመጣ፣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝ ይላል። የመጽሐፍ ቅዱስ ቃል እስከ 1000 ትውልድ ድረስ የሚደርስ የእግዚአብሔርን ምሕረት መናገሩ በአዋልድ መጽሐፍት ላይ ያለው የ30ና የ50 ትውልድን ምሕረት የሚያወሳው ኃይለ ቃል ሊስተባበል አለመቻሉን ያሳያል። ያን ማክፋፋት ይህን የመጽሐፍ ቅዱስ ቃል እንደመቃወም ይቆጠራል። ዓለም ከተፈጠረች 7500 ዓመት ገደማ ሊሆናት ነው። የሰው ልጅ አማካኝ ዕድሜ እጅግ አሳንሰን በመቁጠር የአንድ ትውልድ ዘመን 30 ዓመት ነው ብንል እንኳን ዓለም ከተፈጠረ ጀምሮ ያለው ትውልድ ከ250 አይበልጥም። ነገር ግን ፈጣሪ የሚወደውና ትእዛዙን የሚጠብቅ እውነተኛ ሰው ከተገኘ እንደ እግዚአብሔር ፈቃድ ያን ያህል ትውልድ እስከ ዓለም ፍጻሜ የሚኖር ከሆነም እስከ 1000 ትውልድ ድረስ እንኳ ይቅር ሊል ቃል ኪዳን ገብቷል። ይህ የሚያሳየው የእግዚአብሔርን የቸርነት ስፋት ነው። 1000 ትውልድ ባይኖር እንኳ 1000 ትውልድ ስለሌለ እግዚአብሔር 1000 ትውልድ ሊምር አይችልም አይባልም። ስለዚህ የፈጣሪን ቃል ኪዳን ከመሐሪነቱ አንጻር እንጂ ከዓመታቱ መብዛት አንጻር ሊመለከቱት አይገባም። ፈጣሪ ለቅዱሳኑ በየዕለቱ ብዙ ነፍሳትን ከሲኦል እንዲያወጡ የምሕረት ቃል ኪዳን ሊሰጣቸው ይችላል። የተሰጣቸውም ቅዱሳን አሉ። ነገር ግን ተፈጻሚነቱን ስንመለከት በቀን የተባለውን ያህል ነፍሳት ከሲኦል ሊወጡ ወይንም አንድ ነፍስ ከሲኦል ላትወጣ ትችላለች። ይህ ግን በተገባላቸው ቃል ኪዳን ላይ ምንም አይነት አሉታ የለውም። ምክንያቱም ለቅዱሳኑ ይህ ቃል ኪዳን ሲሰጥ ሲኦል ካለችው ነፍስ ደግሞ የሚጠበቅ ነገር ይኖራልና ያን የምታሟላ ነፍስ ካልተገኘች ኪዳኑ ተፈጻሚነት አይኖረውም። ይህም በመሆኑ ቃል ኪዳኑ ከንቱ ነው አይባልም። ከላይ እንዳየነው ተፈጻሚ ሊሆን ባለመቻሉ ብቻ ለ1000 ትውልድ የተገባው ቃል ኪዳን ከንቱ ነው ሊባል አይችልምና፣ ስለዚህ ምእመናን ቅዱሳን የተገባላቸው ቃል ኪዳን ለሰው ልጆች የተሰጠ የመዳን ጸጋ መሆኑን መረዳት ይገባቸዋል። በኃጢአት ወድቀን በመድኃኒታችን በኢየሱስ ክርስቶስ እውነተኛ ፍርድ ፊት የሚያርፍ ነፍስ እንዳለን ስንረዳ ተስፋ ከመቁረጥ ይልቅ ለወዳጆቹ ስለገባው ቃል ኪዳን ብሎ እንዲምረን መማጸን ይገባል። ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ ባለው መሰረት ጌታ ከእመቤታችን ጋር ብዙ ቃል ኪዳን አድርጓል። እርሷ የተመረጠች ብቻ ሳትሆን
ከተመረጡትም ሁሉ የተመረጠች ናትና። ከቅዱሳን ሁሉ እመቤታችን ድንግል ማርያም በሁሉም ረገድ ስለምትበልጥ ከተሰጣቸውም የምሕረት ቃል ኪዳን ለእሷ የተሰጣት ኪዳን ኪዳነ ምሕረት ተብሎ ተለይቶ ይታወቃል። ማለትም ትጠራበታለች፣ ኪዳነ ምሕረት ትባላለች። ስለዚህ የኃጥአን ሁሉ ዓይን የእርሷን የምሕረት ቃል ኪዳን ተስፋ ያደርጋል። የሚገባቸውን ሁሉ አድርገው ላወቁትና ላላወቁት ጉድለቶቻቸው ሁሉ ስሟን ለሚጠሩ ቃል ኪዳንን ለመቀበል ያበቃትን ለሰው ልጆች ነጻነት ልጇ ለሰጠው ፍጹም መድኃኒት ምክንያት የሆነችበት ጸጋዋ ሁሉ በሥላሴ ፊት ይታሰብላቸዋል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ዓርብ ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። የወለድሽኝ ያዘልሽኝ እናቴ ደስ ይበልሽ፣ ያሳደግሽኝ እናቴ ደስ ይበልሽ። ንጉሥ ዳዊት ንግሥት እመቤታችን ወርቀ ዘቦ ለብሳ ደርባ ደራርባ በቀኝ ትቀመጣለች እንዳለ በቀኝ ትቀመጪ ዘንድ አለሽና ደስ ይበልሽ። ስለዚህ የወለድሽኝ እናቴ የለመንሽኝን ሁሉ አደርጋለሁ፣ ፈቃድሽንም ሁሉ ፈጽምልሻለሁ። እናቴ ሆይ የእናቴን ፈቃድ ያልፈጸምኩ የማንን ፈቃድ ፈጽማለሁ? ያለ ዘር ያለ ሩካቤ ወልደሽኛልና እኔም ዓለሙን ለማዳን ካንቺ ብቻዬን ተወልጃለሁና ወደ አባቴ ምሕረትን ትጠይቂ ዘንድ ሕሊናሽን ያነቃቋል። እኔ አላጸናውም፣ መንፈስ ቅዱስም እንዲራራ ያድርጓል። ከዓይኖችሽ እንባ እየፈሰሰ ባየሁ ጊዜ ስለዚህ ቁጣዬ ይበርዳል፣ መዓቴ ወደ ትዕግሥት ይመለሳል። ምሕረቴም አንቺ ወደ ፈቀድሽው ሁሉ ፈጽሞ ይወርዳል ይላካል። እናቴ ሆይ በመከራ መሰደድሽ፣ የሕሊና ሐዘንሽ፣ በብቸኝነት መኖርሽ፣ ስለ ሰው የምትጸልዩ ጸሎትሽ፣ ስለ ድካም ዋጋ የምትማልጁ ምልጃሽ በእኔ ዘንድ የተወደደ ነው። ልመኗ ክብሯ ለዘላለሙ ከሁላችን ጋር ይሁን ለዘላለሙ አሜን። እማምላክ ቅድስት ድንግል ማርያም በቃል ኪዳኗ አትለየን። ወስብሐት ለእግዚአብሔር።